color. ሰላም እንደምን ናችሁ ውድ ጓደኞቼ? ሰላምታዬን አቀርባለሁ። እንዴት ናችሁ? ዛሬ በጣም ደስ የሚል ሰንበት ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። እንዲህ ዛሬ እንደዚህ ከበር ልበለው ይሄንን ቪዲዮ ልለጥፍ የፈለኩት ምንድነው፣ በተለይ ሁለት ኢምፖርታንት ጥያቄዎች አሉ በተደጋጋሚ። አንደኛው በተለይ ስለ ማይንድ ሴት ምንድነው የሚሉ አሉና ከእንደገና ደግሞ ስለ እስራኤል አሁን ስለ ጦርነት ሁኔታ እንዴት ሆኛለሽ አንቺ? በተለይ አንዱ ትናንትና በጣም ምርምሩት በቃ እና ብዙ ልጆች በቃ ኮንፊውዝድ ይሆናሉና ይሄን ነገር ማብራራት አለብኝ ብዬ ነው። እና አሁንም ስለኔ ማይንድ ሴት ማለት ነው። እና ስለዚህ ምንድነው ማይንድ ሴት የምትዩ ምንድነው አስተሳሰብ የምትዩ የሚለው ተግባራዊ ክርስቲያን ቪው ነው ማወራው ብያችኋለሁ። እኔ ስለ መለኮታዊ ተሐድሶ ስለ ተግባራዊ ክርስትና ነው ማወራው። እና ይሄ ነገር እንግዲህ እኔ እንደገባኝ የሚገርማችሁ በጣም ብዙ ጊዜ የሆነ ስለ ማይንድ ሴት አንዳንድ ነገሮች ይገባኝ ነበርና ዶክተር ምረትንም እሰማዋለሁ ብዙ ጊዜ። ከዛ በኋላ ግን የሚገርማችሁ በጣም ጸልይ ነበረ ባለፈው አመት እንዲያውም ስለ መንፈስ ቅዱስ መሞላት በስነ ስርዓት ጾም ጸሎት አርጌ እየጸለይኩኝ ነበርና ስለ መሞላት ነው የምጸልየው። እና ያው የተለያዩ ትምህርቶችን ኤክስፒሪየንስ እናደርገና አቃቤ ስለ መለኮት ሁሉ ነገር አለ። ሁሌ እግዚአብሔርን እንፈልጋለን። ሁሌ ግን እሱን በማወቅ ትሞሉ ዘንድ ነው የሚለው እና ሁሌ በቃ እነማሙሽን ሰማን ሁሌ። ይሄ ግን በጣም የሚገርማችሁ ከዛ በቃ በጣም የማይቆም ድምጽ ነው አልኳችሁ። በቃ ሁሌ ከዛ በኋላ በቃ የሆነ ልቤ ተከፈተ ማለት ነው። በቃ ማቆም እስከማልችል ድረስ በስነ ስርዓት ስለ መጽሐፍ የተቆለፈበት ቁልፍ እያንዳንዱን ነገር መስማት ጀመርኩኝ። እና ምንድነው ይሄ እኔ ምለው እግዚአብሔር ግፊት ነው ብዬ አመንኩ ማለት ነው። በኋላ በጣም ሲገርም ብዬ በቃ በጣም የሚገርማችሁ እና ከዛ ምንድነው አሁን ይሄ እኔ ገባኝ ማለት ነው። ስለ ማይንድ ሴት ስለ ተሐድሶ ህይወታችን በቃሉ ይለወጣል። በቃ ስሰማው ትምህርቶቹ የሆነ ነገር በቃ ገባኝ። በተለይ መለኮታዊ ተሐድሶ ስሰማው እያንዳንዱ መልእክቶቹ ስሰማው በቃ ገባኝ። የዶክተር ምረት አስተሳሰቡ በተለይ እሱ በተለይ ሳይንሳዊም ሳይኮሎጂም በፈለጋችሁት መንገድ ለምሳሌ 100 ቀን ጥበብ ይሄ ሁሉ አዳምጫለሁ። እኔ ግን ሞር ያው እንደ ጸሎት አገልጋይ የተሐድሶ አገልግሎት ስለሆነ ገባችሁ። ዋናው የተሐድሶ መንገድ እንግዲህ ጸሎት ነው ዋናው። ስለዚህ ለዛ ይሆናል እግዚአብሔር በዚህ መንገድ ያሳለፈኝ ብዬ ይሆናል። ምን ያህል መጽሐፍ መሰላችሁ ልናገርበት የምፈልገው ክፍል አንደኛ ቆሮንቶስ 2:16 ነው። እንግዲህ በዚህ ማስተካከል ያለው ስናገር ጥቅሶቹን እነዚህ ሁላ በጣም ነው ማመሰግነውና እንግዲህ ምን ይላል? እንዲያስተምረው የጌታ ልብ ማን አውቆ ነው? እኛ ግን የክርስቶስ ልብ አለን። ገባችሁ? ለመታደስ የክርስቶስ ልብ ማለት ምን የታደሰ በቃሉ የተቀየረ ሰው ማለት ነው። የክርስቶስ ማይንድ ማለት በቃሉ የተቀየረ አስተሳሰብ ማለት ነው፣ አይምሮ ማለት ነው። እና ስለዚህ ቃሉን ማወቅ የቃሉን ሐሳብ ማወቅ አለብን፣ ለመታደስ ማመን አለብን ማለት እና ያንን መሆን አለብን፣ ተግባራዊ ማድረግ አለብን። እነዚህ ነገሮች ያካትታል ማለት ነው። ስለዚህ አሁን ለዛሬ ትንሽና በጣም ይቀጥላል ማለት ነው። ስለ ማይንድ ሴት በደንብ ላብራራላችሁ እፈልጋለሁ። እና በተጨማሪ ግን ያው ዶክተር ምረትን እየሰማችሁ እነ ማሙሻም ሁሉም የሚሰማቸውን ሰዎች በተጨማሪ ከዛ ተጨማሪ ነገር ታገኛላችሁ ብዬ አምናለሁ እንጂ አዲስ ነገር ለመፍጠር አይደለም። እና የሚቀጥለው ወደ እስራኤል ስንሄድ አሁን የጦርነቱ ሁኔታ ስንሄድ በጣም ኢምፖርታንት ልናቀው የሚገባ ነገር ነው ኢትዮጵያውያን በተለይ። ስለዚህ ስለመጨረሻው ዘመን እንድምታ ምንድነው? አንዳንድ ችግሮች እኛ በተለይ ኢትዮጵያ ውስጥ የተሰራው ስነ መለኮት ማለት በተለይ የግሪክ ፍልስፍናውን ብቻ ስለሆነ በተለይ በዚህ በእስራኤል መታደስ ላይ ምንም ብዙ እንትን የለም ማለት ቢኖርም እንኳን ሙሉ ሐሳቤ በርግጥ እነማሙሻ ብዙ ይናገራሉ፣ ግን መብዛት አለበት ብዬ አስባለሁ። ስለዚህ ስለመጨረሻው ዘመን እንድምታ ማለት ነው። በተለይ የእስራኤል ጉዳይ ምንድነው የሚሉት ሊቃውንቱ አይደል? የመጨረሻው ዘመን ካላንደር ነው የሚሉት አይደል? ምንድነው የእስራኤል ማይንድ ሴት ምንድነው? አንደኛ ነገር ወደ ሀገራቸው መሰብሰብ፣ ሁለተኛ ነገር እስራኤል ዳግም መስረት ነው።
ወገኖች አሁን ስለ ጂኦፖለቲክስ አይደለም ማውራው። ልክ ነው። አንድ ጂኦፖለቲክስ ቢያወራላችሁ እስራኤልና ኢራን ምንድነው የሚያጣላችሁ? አሜሪካ ምንድነው የሚያጣላችሁ? በቃ የሚሳኤል ጉዳይ ነው። በቃ ቅናት ነው፣ የበላይነት ነው፣ የጋዝ ነው። የተለያየ ሐሳብ ሊሰጣችሁ ይችላሉ። እኔ ግን ምነግራችሁ ማንኛውም ነገር እንደ እግዚአብሔር ቃል ነው። ለምሳሌ አሁን ጦርነቱ አለቀ ምናምን ዓለም ነዋሴ ሊያወሩ ይችላል። እኛ ግን ኖ አያልቅም፣ የእግዚአብሔር ጣልቃ ገብነት አለበት። እያንዳንዷ ጠቅሶ ሰጣችሁ ይችላል። እግዚአብሔር እንዲያውም ትላንትና ኔታሁን ሲያነቡት ነበረ እስራኤል ከተመሰረች በኋላ ከዛ በኋላ ማንም አያፈርሳትም፣ ግን የሚገጥማት ነገር አለ ነው የሚለው። ገባችሁ? የሚገጥማት ችግሮች የሰባቱ ዓመት መከራ ምንድነው? ለምሳሌ ይሄ ጎግ ማጎግ እና ይሄ አርማጌዶን ምንድነው ያስጨነቁት? እነዚህን ሁሉ ማወቅ አለብን። ማይንድ ሴት መሆን አለብን። ከዛ በኋላ አንደነቅም ማለት ነው። የሚገርማችሁ ወገኖቼ ሊቃውንት ምንድነው የሚሉት? አንደኛ ትልቅ መንፈሳዊ ነገር ምንድነው የሚሉት? የእግዚአብሔር ሉዓላዊነትን ማወቅ፣ አንደኛ ሁሉ እንደሚቆጣጠር፣ ሁሉን እንደሚችል፣ ሁሉን እንደሚያውቅ፣ ሁሉን ነገር ማድረግ እንደሚችል ይሄንን ማመን ነው ትልቅ ነገር ማለት ነው። ልባችሁ ያርፋል። በቃ ምንም ገባችሁ፣ ምንም ቢመጣ ምንም አንሆንም። እኛ በእግዚአብሔር ቁጥጥር ውስጥ ነን። አዎ ትግል ውስጥ ነን። መንፈሳዊ መውደቅ መነሳት አለ፣ ያውቃል እግዚአብሔር። ያለማወቅ አለ፣ ያውቃል እግዚአብሔር። ግን ሁሉን ቻይነቱ የእግዚአብሔር ሉዓላዊነቱን ስናቅ ለዚህ ዓለም ነገር አይደል እንዴ አንጓጓም። እና ስለዚህ አንዳንድ ሌላ ጥያቄዎች ደግሞ እንዴት እግዚአብሔር እንዲህ ይጨክናል? እንዴት እነዚህ ጥፋቶችን አንቺ እንዴት ኢራን ሲሞት አይገድሽም? አሁን ይሄ ገሌ ይሞታል ይገል እኔ በጣም የሚገርማቸው ካልቪን ራሱ እንግዲህ አስቡ የነ ካልቪን ቴዎሎጂ ራሱ እንዴ እንትን እኮ አለው ማለት ቴዎሎጂው ምንድነው የሚሉት ክርክር አለው ነው በቃ ክርክር አለው አይደለ? እኔ ለምሳሌ በዚህ በመጨረሻው ዘመን ላይ የተለያየ ሐሳብ ነው ያለው። ለዚህ ነው ኢትዮጵያ ውስጥ ቀዝቃዛ መልስ ነው ያለው ለእስራኤልና ምክንያቱም ትምህርቱ ማይንድ ሴታችን ነው ማለት ነው። የምናውቀው ነገር ለምሳሌ አሁን በጦርነቱ ላይ ሐሳብ ማንሰጠው የምተማርነው ነገር ነው። እኔ ግን ለብዙ አመት የተማርኩት ነገር ስላለኝ እንደሚሆን አውቃለሁ። ውጤቱ ምን እንደሚሆን እንዴት ነው እንደ እግዚአብሔር ቃል ማለት ነው። ስለዚህ ካልቪን ያለውን ሳረሳ ልንገራችሁ። ካልቪን ያለው ምንድነው? እግዚአብሔር ለኃጢአተኞች መልስ ሲሰጥ ነው ያለው። አዎ እንደተነገር ነውና እንግሊዘኛው ነውና ግን መልስ ሲሰጥ ምንድነው ማለት ሲፈርድ ማለት ለማለት ፈልጎ እንደሆነ ገባችሁ አይደለ? ፍርድ ነው በቃ አሁን ፍርድ አለ፣ በሁሉም ላይ ፍርድ አለ እግዚአብሔር እና ስለዚህ እነዚህ ነገሮች ማወቅ አለብን ማለት ነው። ማይንድ ሴት መሆን አለ፣ መታደስ አለብን። የክርስቶስ አይምሮ ዕውቀት ያስፈልገናል፣ መቀየር አለብን ማለት ነው። ያ ካለማወቅ ወደ ማወቅ፣ ካለመታዘዝ ወደ መታዘዝ፣ እንዲህ ያለን እድገት የሚባለው ነገር በዚህ ነው የሚመጣው ማለት ነው። ስለዚህ ሁለቱን ነገር ማሳያችሁ እንግዲህ ማይንድ ሴት መንገድ ነው፣ ሐሳብ ነው። ገባችሁ? እንዴት መንፈሳዊ ነገሮችን እንደምንረዳ የሚያመለክት ፍልስፍና ነው ማለት ይቻላል። የዶክተር ምህረት ማለት ይችላል። ምክንያቱም እኔ ቀጥታ ብዙ ነገር ከሱ ነው የሰማሁት። እሱ ደግሞ ፓኬጅ በዚህ ላይ ስልጡን ነው ማለት ነው። መፈለጋችሁ መንገድ ሊያስራራላችሁ ይችላል እንደዛ እና ስለዚህ ይሄ ደግሞ የመጨረሻው ዘመን ደግሞ እንድምታ ህይወታችን ወዴት ነው የሚሄደው? ለምሳሌ ስለ ንጥቀት ምን ይላል ስናቅ እረፍት እናገኛለን። መጽሐፍ ቅዱስ ምንድን ነው የሚለው? እረፉ እኔ አምላክ እንደሆንኩ ወቁ። ገባችሁ? እና ስለዚህ በዚህ ነገር እንድታዩት ነው የምመለከተው ወገኖቼ። እና ማንኛውንም ጥያቄ ደግሞ መልስ ለመስጠት ፈቃደኛ ነኝ። እና ላይክ ሰብስክራይብ እያደረጋችሁ አሁንም ይሄንን ቻናል ሰፖርት እንድታደርጉ ተባበራለሁ። እና በቃ እኔ በቃ እግዚአብሔር ጊዜ ሰጥቶኝ በቃ 24 ሰዓት ሙሉ ብዙ የምተርከው ነገር አለኝ። ስለዚህ መጽሐፍ ነው ማለት ነው። እና ግን በቃ ከስራ ከምን ነውና ግን ምንድነው የእናንተ ደግሞ ተሳትፎ የምትሰሙ በተለይ የሰማችሁ ሰዎች ላይክ ሰብስክራይብ ኮሜንት ሳታደርጉ አትውጡ ነው። እና እግዚአብሔር ሰላም ለኢየሩሳሌም ይሁን፣ ሰላም ለዓለም ይሁን። እና ጌታ ይባርካችሁ ይጠይቃችሁ።